ጤና ይስጥልን። በዚህ ዜናችን በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉ የውጭ ጉዳይ ሚኒስትሩ ስላስጠነቀቁበት ጉዳይ፣ ችሎት ውስጥ ዳኛዋንና ባለቤቱን የገደለው ግለሰብ ከሆስፒታል ፎቅ ራሱን ወርውሮ ስለማጥፋቱ፣ ከ1 ሚሊዮን ብር በላይ ግምት ያለውን የማሽን መለዋወጫ የሰረቀው ግለሰብ በቁጥጥር ስር ስለመዋሉ፣ የእስራኤል ጥቃት ተከትሎ ኢራን የሆርሙዝ ወሽመጥን ስለመዝጋቷና ሌሎችንም ልነግራችሁ ነው። ይህ ፖስት ነው። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አብራችሁን ቆዩ። በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ አስጠንቅቀዋል። ከሰሞኑ በሀገር እንግሊዝ በተደረገ አንድ ስብሰባ ላይ የተሳተፉት ሚኒስትሩ ህወሓት ላይ ብርቱ ትችትን ሰንዝረዋል። ከ3 ቀናት በፊት በለንደን በተካሄደው የቻተም ሀውስ ውይይት ላይ የተሳተፉት ጌዲዮን በሰሜን ኢትዮጵያ በከባድ ትግል የተገኘው ሰላም በከፍተኛ ሁኔታ አደጋ ውስጥ ወድቋል ሲሉ አስጠንቅቀዋል። ሚኒስትሩ አክለውም የትጥቅ መፍታትን ጨምሮ ዋና ዋና ቁርጠኝነቶችን ችላ የሚባሉ ከሆነ ወደ ግጭት የመመለስ እድሉ እንዳለም አስምረውበታል። ሚኒስትሩ እንደሚሉት በህወሓት ውስጥ ያሉ አክራሪ አካላት የሰላም ስምምነቱን መንፈስ ሙሉ በሙሉ ለመቀበል ተስኗቸዋል። በተለይም ወሳኝ የሆኑት የትጥቅ መፍታት፣ ታጣቂዎችን ማሰናበትና የመልሶ ማቋቋም ሂደቶች ላይ ቡድኑ እምቢተኝነትን አሳይቷል ሲሉም ከሰዋል። እንደ ሚኒስትሩ ገለጻ ህወሓት አዳዲስ መሳሪያዎችን በስፋት እያከማቸና እየገዛ ሲሆን ለሰብአዊ እርዳታ ማገገሚያና መልሶ ግንባታ የተመደቡ ሀብቶችም ወደ ሌላ አቅጣጫ እያዞሩ ይገኛሉ በማለትም ከሰዋል። ከዚህ በተጨማሪ በቀጠናው ከሚገኙ ኃይሎች ጋር ጥምረቶች መፍጠራቸውን፣ በከፍተኛ ድርድርና በከባድ መስዋዕትነት የተገኘውን ሰላም እየቀለበሰው ነው ሲሉ ጌዲዮን ተናግረዋል። የፌዴራል መንግስቱ ከግጭት በኋላ ያሉ የመልሶ ግንባታና የመልሶ ማቋቋም ስራዎችን መደገፉን እንደሚቀጥል ገልጸው፣ ሆኖም የሰላም ስምምነቶች ስኬታማነት የሚወሰነው ሁሉም ባለድርሻ አካላትና ወገኖች ግዴታቸው ሙሉ በሙሉ ለመተግበር ባላቸው ቁርጠኝነት ላይ መሆኑን አስጠንቅቀዋል። የሰላም ስምምነቶች ስኬታማ ሊሆኑ የሚችሉት ሁለቱም ወገኖች ለእርቅ ቅድሚያ ሰጥተው ሲሰሩ ብቻ ነው ብለዋል። ዳኛዋንና ባለቤቱን በችሎት አዳራሽ ተኩሶ የገደለው ግለሰብ ራሱን ከሆስፒታል ፎቅ ወርውሮ አጠፋ። በወልመራ ወረዳ ፍርድ ቤት የባልና ሚስት ክርክር የነበረ የመጨረሻ ውሳኔ ላይ የችሎት ዳኛዋንና ባለቤቱን በሽጉጥ ተኩሶ የገደለው ግለሰብ ከሚታከምበት ሆስፒታል ፎቅ ራሱን ወርውሮ ሕይወቱን ማጥፋቱን ፖሊስ አስታውቋል። የሆለታ ከተማ አስተዳደር ፖሊስ ዋና መምሪያ አዛዥ ኮማንደር ጸጋዬ ቶላ አቅናው በቀለ የተባለው ተጠርጣሪ ግለሰብ ግንቦት 27 ቀን 2018 ዓ.ም በወልመራ ወረዳ ፍርድ ቤት የፍትሐ ብሔር ችሎት ውስጥ ማንም ሳያየው በወቅቱ በነበረው አዲስና ግማሽ ክፍሉ በተጠናቀቀውና አገልግሎት በሚሰጠው የፍርድ ቤቱ ህንፃ በጓሮ በኩል ተቀምጦ የጦር መሳሪያ ሽጉጥና ስለታም መሳሪያ ታጥቆ ስሙ ሲጠራ ወደ ችሎት አዳራሹ መግባቱን ገልጸው፣ ችሎት ላይም የመጨረሻ ውሳኔ ሀሳብ በተሰየሙበት ዳኛ ወይዘሮ ወርቄ ፈከንሳ ላይ የተበሳጨው በመጀመሪያው ታጥቆ በገባው ሽጉጥ ዳኛ ወይዘሮ ፈርቄን ተኩሶ በመምታት እንዲሁም የክርክሩ አካልና አብራ ቆማ ፍትህን ስትጠብቅ የነበረችው ባለቤቱንና የልጆቹን እናት ወይዘሮ አልማዝ መኮንንን ተኩሶ በመምታት በሌሎች ሰዎች ላይ ጉዳት ለማድረስ ሞክሮ ራሱ ላይም ተኩሶ ጉዳት ማድረሱን ገልጸዋል። ፖሊስ በወቅቱ ጉዳት አድራሹን አቅናው በቀለ የተባለውን ግለሰብ በቁጥጥር ስር በመዋሉ በፖሊስ ጥበቃ በቅዱስ ጳውሎስ ሆስፒታል እንዲታከም ተደርጎ አልጋ ይዞ የህክምና ክትትል ላይ ነበር። ሆኖም ግለሰቡ ሰኔ 12 ቀን 2018 ዓ.ም የህክምና ክትትሉን ጨርሶ ስለተሻለው ከሆስፒታል ለመውጣት እንዲዘጋጅ ሲነገረው ከሆስፒታሉ 3ኛ ፎቅ በመስኮት ራሱን በመወርወር ህይወቱን ማጥፋቱ ተነግሯል። በወቅቱ ግለሰቡ ከሌሎች 7 የወንጀል ድርጊት የተጠረጠሩና ህክምና የሚከታተሉ ግለሰቦች ጋር ወደ መስኮት ጥግ የተኛ መሆኑን የገለጹት ኃላፊው ፖሊስ ሳይደርስ ማንም ሳያየው ከ3ኛ ፎቅ ራሱን ወርውሮ ህይወትን አጥፍቷል። ወንጀል ድርጊቱ ከተፈጸመበት ዕለት አንስቶ ባደረገው ማጣራትና ምርመራ በግለሰቡ ቤት በርካታ ህገወጥ የጦር መሳሪያዎች በመኖሪያ ቤቱ በፍተሻ የተገኙ ሲሆን፣ በዕለቱ የችሎት ሂደት የጥበቃ ክፍተት የፈጠሩ ስራቸውን በአግባቡ ባለመወጣታቸው በቁጥጥር ስር ውለዋል። የወንጀል ድርጊቱ በፍርድ ቤቶች ዙሪያ ያለውን የፍተሻ ስርዓት እንዲጠናከር የሚያሳይ መሆኑን ብዙዎች የተስማሙበት ነው። ከሚሰራበት ድርጅት የ1 ሚሊዮን ብር በላይ የሚገመት ዕቃን ወይም የማሽን መለዋወጫን የሰረቀ ግለሰብ ከነአባሪዎቹ በቁጥጥር ስር ውሏል። የወንጀል ድርጊቱ የተፈጸመው በአቃቂ ቃሊቲ ክፍለ ከተማ ወረዳ 5 ልዩ ቦታው በርታ ተብሎ በሚጠራው አካባቢ ነው። ተጠርጣሪው ከሚሰራበት አንድ የግል ድርጅት ውስጥ ተቀጥሮ በመስራት የሚገኝ ሲሆን፣ የድርጅቱ ባለቤቶችም ባመቻቹለት ሁኔታ መኖሪያውን እዚያው አድርጓል። የተፈቀደለትን ሁኔታ እንደ ምቹ አጋጣሚ የተጠቀመው ተከሳሽ በተለያዩ ጊዜያት ሰዎች ያለመኖራቸውን እንደ አጋጣሚ በመጠቀም ድርጅቱ ለሽያጭ ከውጭ ያስመጣውን ብዛቱ 172 የሆነና ከ1 ሚሊዮን ብር በላይ ግምት ያለው የስካቫተር መለዋወጫ መቆፈሪያ ማሽን ጥርስ እያወጣ እዛው አካባቢ በሚገኝ ዲዛ ቤት ሲሸጥ ተይዟል።
የተሰረቀው ንብረትን በማህበራዊ ሚዲያ አማካኝነት ለሽያጭ መቅረቡን መረጃ የደረሳቸው የግል ተበዳይ እቃዎቹ መሰረቁን በማወቃቸው ጉዳዩን በአቃቂ ቃሊቲ ክፍለ ከተማ ፖሊስ ዋና መምሪያ ለስሪቲ አካባቢ ፖሊስ መምሪያ ያሳውቃሉ። የጉዳዩ መረጃ መነሻ በማድረግ ፖሊስ በዚህ ህገወጥ ሽያጭ ውስጥ ተሳታፊ የነበረውን ደላላ በቁጥጥር ስር በመዋል ባደረገው ምርመራ የማስፋት ስራ ተጠርጣሪውና ሌሎች 11 አባሪዎቹ ከነ ኤግዚቢቱ በቁጥጥር ስር በመዋል ከተሰረቀው 172 የማሽን ጥርስ ውስጥ 153ቱን ማስመለሱን ገልጿል። ተቋማት ሰራተኞቻቸውን በሚቀጥሩበት ወቅት ተገቢውን ክትትልና ቁጥጥር ማድረግ እንደሚገባቸው የአዲስ አበባ ፖሊስ አስታውሷል። እስራኤል በደቡብ ሊባኖስ ጥቃት ፈጽማለች። እስራኤልና ሄዝቦላ የደረሱበት አዲስ የተኩስ አቁም ስምምነት 24 ሰዓት ሳይሞላው እስራኤል በደቡባዊ ሊባኖስ በፈጸመችው የአየር ጥቃት ብዙ ሰዎች መገደላቸው ተገልጿል። የሊባኖስ ብሔራዊ ቴሌቪዥን ጣቢያ እንደዘገበው ቢያንስ 16 ሰዎች በእስራኤል የድሮንና የጦር አውሮፕላኖች ጥቃት ተገድለዋል። አብዛኞቹ ጥቃቶች የተፈጸሙት ናባቲያህ በተባለው አካባቢ መሆኑም ተገልጿል። የእስራኤል ጦር የአሸባሪው ሄዝቦላ ኢላማዎችን መተናል ብሏል። ጥቃቱ የተፈጸመው ከደቡባዊ ሊባኖስ ወደ እስራኤል 50 ተተኳሾች ከተወነጨፉ በኋላ መሆኑንም ጦሩ ገልጿል። እስራኤል በሊባኖስ እየፈጸመችው ያለችውን ጥቃት አሜሪካ አውግዛለች። አሜሪካና ኢራን የደረሱበት ስምምነት እስራኤል በደቡባዊ ሊባኖስ በምታደርሰው ጥቃት ሳቢያ አደጋ ተጋርጦበታል። ኢራን ሆርሙዝን ዘግታለች። ከስምምነቱ በኋላ የሆርሙዝ ወሽመጥ በድጋሚ መዘጋቱን የኢራን ማዕከላዊ እዝ አስታውቋል። የኢራን ማዕከላዊ ወታደራዊ እዝ የእስራኤል ጦር በደቡባዊ ሊባኖስ ላይ የሰነዘረውን ጥቃት ተከትሎ በዓለም አቀፉ የነዳጅና የነዳጅ ማጓጓዣ ቁልፍ መስመር የሆነውን የሆርሙዝ ወሽመጥ ምንም እንኳን ከአሜሪካ ጋር ስምምነት ላይ ቢደረስም ሙሉ በሙሉ መዝጋቱን አስታውቋል። አልጀዚራ የኢራን ወታደራዊ መግለጫ ዋቢ አድርጎ እንደዘገበው ከሆነ ቴህራን ይህንን አስቸኳይ እርምጃ የወሰደችው እስራኤል በሊባኖስ ላይ የፈጸመችው ጥቃት ኢራን ከአሜሪካ ጋር የደረሰችውን የስምምነት የጣሰ ነው በሚል እንደሆነ አስታውቋል። የኢራን ከፍተኛ ጥምር ወታደራዊ እዝ ባሰጠው መግለጫ የወሽመጡ መዘጋት አሜሪካና እስራኤል የገቡትን ቃል ባለማክበራቸው የተወሰደ የመጀመሪያ ምላሽ መሆኑ ነው ሲልም አስታውቋል። ወታደራዊ እዙ አክለውም ጥቃቶች የማይቆሙ ከሆነ ጠላት ብለው የጠሯቸው ኃይሎች ግዴታዎቻቸውን እንዲያከብሩ ለማስገደድ ከዚህ በተጨማሪ ቴህራን ጠንካራ እርምጃዎችን እንደምትወስድም አስጠንቅቀዋል። ምንም እንኳን አሜሪካና ኢራን የቀጠናውን ጦርነት ለማቆም የተፈራረሙት መግባቢያ ሰነድ ተከትሎ በሊባኖስና በእስራኤል መካከል የተኩስ አቁም ስምምነት ተደርጎ የነበረ ቢሆንም በደቡባዊ ሊባኖስ የተሰነዘረው ጥቃት የሰው ሕይወት የጠፋበት በመሆኑ ስምምነቱን አደጋ ላይ ጥሎታልም ተብሏል። የኢራን ምክትል ፕሬዝዳንት መሐመድ ጃፋር ካምቤና ከአሜሪካ ጋር በተደረሰው ስምምነት መሰረት ማዕቀብ የተጣለባቸው የቴህራን ሀብቶች በሂደት እንደሚለቀቁ ተናግረዋል። አጠቃላይ ማዕቀብ የተጣለባት የኢራን ሀብት ወደ 25 ቢሊዮን ዶላር የሚጠጋ መሆኑ ይታወቃል። ከኢርና ጋር ባደረጉት ቃለ ምልልስ እንደገለጹት የኢራን ፓርላማ አፈጉባኤ መሐመድ ባጋር ጋባሊፍ እና ሌሎች ተደራዳሪዎች የቴህራን ሀብት እንዴት እንደሚለቀቅ ከውሳኔ ላይ የሚደርስ ይሆናል። የጦርነቱ መቆም የህዝቡን ምጣኔ ሀብታዊ ጫና እንደሚያቀለውም ተገልጿል። ማዕቀብ የተጣለባቸው የኢራን ሀብቶች ሲለቀቁ መንገድ፣ አውሮፕላን ማረፊያና ሌሎች መሰረተ ልማቶች ላይ በመዋል የህዝባችንን ደህንነትና ምቾት ያስጠብቃሉ ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ኢራን ወደ ድርድር ጠረጴዛው ያመራችው ተዳክማ ነው ብለዋል። የተደራደርነው ተስፋ ስለቆረጥን አይደለም፣ ኢራን ነች ተስፋ የቆረጠችው፣ አብቅቶላቸዋል ሲሉም ተናግረዋል። ኢራን ስባሪ ሳንቲም እንደማይሰጣት ትራምፕ አስረግጠው መናገራቸውም የሚታወስ ነው። ዜናዎቻችን አበቁ። አብራችሁን ስለነበራችሁ እናመሰግናለን። ላይክ፣ ሼር እና ሰብስክራይብ እንዳይረሳ። መልካም ጊዜ